ወልዲያ ዙሪያ በጦር ጀት እየተደበደበ ነው። አሁን ከሰዓት በኋላ በወልዲያ ዙሪያ መርጦ አካባቢ በደሴ ከተማ ዙሪያ ደግሞ 023 ቀበሌ ከፍተኛ ውጊያዎች መደረጋቸው ታውቋል። ጀቶች የወልዲያን መሬት በከባድ ድብደባ እያረሱት በቦምብም እያጠኑት ይገኛሉ ተብሏል። የፋኖ ኃይሎች ወልዲያና ደሴ ለመቆጣጠር በበርካታ አቅጣጫዎች ውጊያ እያደረጉ ነው። በእርግጥ ተኩሱ ከተማ ውስጥ ባይሰማም በዙሪያው ግን እጅጉን አይሎ እየተደረገ ነው ተብሏል። ከአማራ ክልል ወልዲያና ደሴ ከተሞች የተሰማውን አዳዲስ መረጃዎች አሁን አጠናክሬ ወደ እናንተ መጥቻለሁ። ከፈለቃ እስከ ማንኩሳም እንዲሁ ዛሬ ከባድ የጨበጣ ውጊያ መደረጉ ተነገረ። በአማራ ክልል ምዕራብ ጎጃም ዞን ከማንኩሳ ከተማ እስከ ፈለቃ የገጠር ቀበሌ ድረስ እጅግ ረጅም ቀጠናን የሸፈነ ከባድ ውጊያ መደረጉም ታውቋል። መከላከያ ወዲያውኑ ኃይል ልኮ የተቀረውን ኃይል አትርፎ ስለማስወጣቱ ነው የተነገረው። ዛሬ የተደረገውን ውጊያ በከፊል ትሰሙታላችሁ። የኤርትራ መንግስት በኢትዮጵያ መንግስት ላይ ውጊያ ሊከፍት እንደሚችል አሁንም አሳይ ማስረጃዎች እየወጡ ነው። የኤርትራ አክቲቪስቶችና የፕሮፓጋንዳ ባለሙያዎች ሙሉ ለሙሉ ወደ ሚዲያው ስራው እንዲገቡ ትዕዛዝ እንደተሰጣቸውና ስራም እንደጀመሩ ለማወቅ ተችሏል። መረጃውን ወደ እናንተ አደርሳለሁ። በጎጃም ሮቡ ገበያ ከተማ ከፍተኛ የሆነ አፈሳ እየተደረገ እንደሆነ የታወቀ ሲሆን በጎንደር ጉና አካባቢና በሌሎች አካባቢዎች ደግሞ በወጣቶች ላይ በተለይም የግል መሳሪያ ባላቸው ላይ ዛቻ እየደረሰ እንደሚገኝና ሀገራዊ ግዳጅ ከኤርትራ ጋር ልንዋጋ ነውና ተዘጋጁ እየተባሉ እንደሆነም መረጃዎች ደርሰውናል። ጤና ይስጥልኝ። አዶኒ ኒውስ የምሽቱን መረጃዎች አጠናክሮ ወደ እናንተ ብቅ ብሏል። ይህንን ሚዲያ ሰብስክራይብ አድርጋችሁ የደወል ምልክቷን ስትጫኑ በየቀኑና በየሰዓታቱ የሚወጡ መረጃዎችን ታደምጣላችሁ። ከሚዲያችንና ከዜናችን ላይ ቆይታችሁን አድርጉ። ወልዲያና ደሴ በከባድ መሳሪያ እየተደበደቡ እንደሚገኙ ተነገረ። በአማራ ክልል ግዙፍ ከተሞች መካከል በግንባር ቀደምነት የሚጠቀሱት የደቡብ ወሎ ዞን ዋና ከተማ ደሴና የሰሜን ወሎ ዞን ዋና ከተማ ወልዲያ ዙሪያ ዛሬም ውጊያዎች እንደቀጠሉ ናቸው። የፋኖ ኃይሎች ባልተገመተ ሁኔታ ወደ ደቡብ ወሎ ዞን ዋና ከተማ ደሴ መጠጋታቸው በመንግስት ኃይሎች ላይ ከፍተኛ ጫናን ፈጥሯል። ያለፈውን ሳምንት ሙሉ በደሴ ዙሪያ እንዲሁ ውጊያዎች ሲደረጉ መሰንበታቸውን የተሰማው የፋኖ ኃይሎች በደሴ ከተማ ዙሪያ በተለይም 023፣ 024፣ 025 እና 015 በተባሉ ቀበሌዎች ላይ ከፍተኛ ውጊያን እያደረጉ ሲሆን በዚሁ በደሴ ከተማ ደግሞ ጦሳ ተራራ ላይ የመንግስት ኃይሎች ዙ23 እና ሞርተርም መጥመዳቸውን ደርሶናል። መድፍም ተጠምዷል ያሉት የመረጃ ምንጮቻችን በተለይ ዛሬ ከሰዓት በኋላ 023 ቀበሌ ከፍተኛ ውጊያ የእጅ በእጅ ውጊያ እየተደረገ እንደሚገኝ መረጃውን አድርሰውናል። ምንም እንኳን የተኩሱ ድምጽ መሀል ከተማው ድረስ ባይሰማም ነገር ግን አልፎ አልፎ የሚተኩሱ የከባድ መሳሪያ ድምጾች እንደሚሰሙ መረጃውን ንሳ ብለው የላኩልኝ የመረጃ ምንጮች ገልጸዋል። በተመሳሳይ በሰሜን ወሎ ዞን ዋና ከተማ ወልዲያ ዙሪያም ከባድ ውጊያ እየተደረገ ውሏል። በወልዲያ ዙሪያ መርጦ በተባለ አካባቢ ነው ከፍተኛ የተባለ ውጊያ የተደረገው። በዚህ ውጊያ በመንግስት ኃይሎች ላይ ጉዳት አድርሰናል ሲሉ የፋኖ ኃይሎች ገልጸዋል። ውጊያውን ተከትሎ አሁን አመሻሹን ወልዲያ ዙሪያ መርጦና አካባቢው በሱ 27 የጦር ጀት እየተደበደቡ እንደሚገኙ ለማወቅ ተችሏል። ውጊያው አሁን አመሻሽ ላይ ጋፕ ያለ ቢሆንም የአየር ድብደባው ግን ስለመቀጠሉ ነው እየተሰማው። በአማራ ክልል ዛሬም በጎጃም ምድር እንዲሁ ውጊያ ሲደረግ ውሏል። በምዕራብ ጎጃም ዞን ከማንኩሳ እስከ ፈለቃ ባሉ አካባቢዎች ላይ ሰፊ ቀጠናን የሸፈነው ውጊያ ዛሬ መደረጉን የተነገረው። በዚህ ውጊያ በመንግስት ኃይሎች ላይ በተለይም በሚሊሻና በመከላከያ ላይ ከፍተኛ የተባለ ጉዳት ስለመድረሱ ተሰምቷል። ጉዳቱን ተከትሎ ቀሪ የመንግስት ኃይሎች ከመደምሰስ የተረፉትም ከሌላ አካባቢ በመጡ የመንግስት ኃይሎች ሽፋን ሰጭነት እንደሆነም መረጃውን ያደረሱት የመረጃ ምንጮቻችን ጨምረው ገልጸዋል። በተመሳሳይ በምስራቅ ጎጃም ዞን ሮቡ ገበያ ወጣቶች እየተያዙ ወደ ካምፕ እየተወሰዱ መሆናቸው ታውቋል። ምክንያቱ ምንድነው ስንል በግዳጅ ለወታደራዊ ስልጠና ሊወስዷቸው ስለሆነ ነው ሲሉ መረጃውን ያደረሱን አንድ የመንግስት ኃይል ገልጸዋል። በተመሳሳይ በጉናና አካባቢውም እንዲሁም በጋሳይና አካባቢው የግል ትጥቅ ያላቸው የመንግስት ታጣቂዎችን ጨምሮ ለቀጣይ ሀገራዊ ግዳጅ ዝግጁ እንዲሆኑ እየተነገራቸው ነው ተብሏል። በተለይም የግል ታጣቂዎችን ቀጣይ ከኤርትራ ጋር ልንዋጋ ስለሆነ ተዘጋጁ እያሉ እያስፈራሯቸው እንደሚገኙ ነው የተሰማው። ምንም እንኳን አብዛኛው የግል ታጣቂ ይህንን ሀሳብ ባይቀበለውም በኢትዮጵያና
በኤርትራ መካከል ይቀሰቀሳል የተባለው ውጊያ መቼ እንደሚጀምር አይታወቅም እንጂ ነገር ግን በሁለቱ ኃይሎች መካከል ውጥረቱ አሁንም ስለማየሉ ታውቋል። ኢትዮጵያ ወታደሮችን እያስጠጋች ነው፣ ኤርትራ ወታደሮችን እያስጠጋች ነው። የኤርትራ መንግስትም የሚዲያና የሳይበር ባለሙያዎችን ሙሉ ለሙሉ አሰማርቶ የፕሮፓጋንዳ ስራ ላይ መጠመዱንም ለማወቅ ተችሏል። ውጊያው አሰብን ታኮ ሊቀሰቀስ እንደሚችል ነው እየተነገረ ያለው። ተጨማሪ መረጃዎች ሲደርሱኝ ዳግም እመለሳለሁ። አዶኒ ኒውስን ሰብስክራይብ አድርጉት፣ የደወል ምልክቱንም ተጫኑ። መልካም ጊዜ።